የአላህ ሰላም እዝነትና በረከቱ ቀጥተኛውን መንገድ በተከተሉት ሁሉም ላይ ይሁን እያልኩ አንድ ቪዲዮ አይተን ከዛ ጥያቄያችንን እናነሳለን ማለት ነው። ወደ ቪዲዮ። ሁለተኛው መሰረታዊ ነገር ደግሞ ስለ አካልና ስለ ባህሪ ምንነት ማወቅ ነው። አካል ምንድነው? ባህሪስ ምንድነው? አካል ማለት ስጋ ማለት አይደለም። ይልቁንም እኔ የሚል ወይም ማንነት ያለው ህይወት ያለው እንደማለት ነው። ለምሳሌ አንድ ጥያቄ ልጠይቃችሁ። አሁን እያወራ ያለው ማን ነው? እንግዲህ ጥያቄው ማን የሚል ከሆነ የማንነት ጥያቄ ነውና አሁን እያወራ ያለው አክሊል ነው እንላለን። አንዳችን ከአንዳችን የምንለይበት ይህ ማንነት አካል ይባላል። ባህሪ ደግሞ ያ አካል ምን እንደሆነ የሚለይ ነው። ለምሳሌ አሁን ደግሞ ጥያቄውን እንዲል አድርገው፣ አክሊል ምንድነው? ይህ ጥያቄ ምን የሚል ስለሆነ የምንነት ጥያቄ ነው። ስለዚህም አክሊል ሰው ነው። ይህ ምንነት ባህሪ ይባላል። የመጨረሻ አንድ ምሳሌ ልስጣችሁ። ታዲያ ስጠይቃችሁ ለራሳችሁ መልሱ። ወደ ድንግል ማርያም የምስራችን ይዞ የመጣው ማን ነው? ገብርኤል ማለታችሁ መቼስ የማይቀር ነው። ይህንን ያዙትና ጥያቄውን አሁን ደግሞ እንዲል አድርገው፣ ወደ ድንግል ማርያም የምስራችን ይዞ የመጣው ምንድነው? መልአክ እንደምትሉኝ አልጠራጠርም። ስለዚህም ማን ብዬ ስጠይቃችሁ ከሚካኤልና ከሌሎች መላእክት ለይታችሁ ገብርኤል በማለት አካሉን ስታመለክቱኝ፣ ምን ብዬ ስጠይቃችሁ ግን ባህሪውን በማሳየት መልአክ አላችሁኝ። ስለ አካልና ባህሪ ይህንን ያዙና በስላሴ እናምናለን ስንል ምን እያልን እንደሆነ ወደ መመልከቱ እንለፍ። እሺ ለአሁኑ የፈለኩት ያው እስከዚህ ድረስ ስለሆነ ስላሴ ላይ ማወቅ የምትፈልጉ ሰዎች ካላችሁ የ6 ደቂቃ ቪዲዮ ነው፣ በደንብ አብራርቶ ስለገለጸው ሄዳችሁ ሙሉ መመልከት ትችላላችሁ ማለት ነው። የኔ ጥያቄ ከሙሉ ሐሳቡ ጋር የሚገናኝ ስለሆነ ወደ ጥያቄ ያልፋለሁ። በምንነትና በማንነት ዙሪያ እንዲሁም ደግሞ ስላሴ ላይ ባብራራው መሰረት ማለት ነው ወደ 5 የሚደርሱ ጥያቄዎች አሉኝ። የመጀመሪያ ጥያቄውም በብሉይ ኪዳን እግዚአብሔር ብዙ ቦታ ላይ እኔ እግዚአብሔር ነኝ ከእኔም በቀር ማንም የለም ብሎ ይገልጻል ወይም ደግሞ ይናገራል ማለት ነው። ከነዛ ቦታዎች ውስጥ ግን ለአሁኑ አንዱን እንይና በትንቢተ ኢሳይያስ ምዕራፍ 45 ቁጥር 6 ላይ እኔ እግዚአብሔር ነኝ ከእኔም ሌላ ማንም የለም ይላል። እንደተማርነው ከአክሊል እንደተማርነው እኔ ሲል አንድ ፐርሰንን ነው የሚያሳየው ወይም ደግሞ አንድ አካልን ያሳያል። እኔነት የአካል መገለጫ ስለሆነ ማለት ነው። ስለዚህ እኔ እግዚአብሔር ነኝ አለ። እኔ ሲል አንድ አካል አንድ ፐርሰን ነው ማለት ነው። እኔ እግዚአብሔር ነኝ ከኔም በቀር ማንም የለም ሲል ደግሞ ሌላ ማንነት ወይም ደግሞ ሌላ ፐርሰን እንደሌለ ያሳያል ማለት ነው። ስለዚህ እግዚአብሔር እኔ ብሎ ሲናገር አንድ ፐርሰን ከሆነ እዚህ ጋር ያለው ከእኔም በቀር ማንም የለም ሲል ከሱ ውጪ ሌላ አምላክ አለመኖሩን አያሳይም? ሁለቱ ፐርሰኖች የሉም ማለት ነው ወይስ ከጊዜ በኋላ የተከሰቱ ወይም ደግሞ ከጊዜ በኋላ የመጡ እናንተም እንደምትሉት ከእግዚአብሔር የወጡ ናቸው? ስለዚህ እግዚአብሔር ከሁለቱ ፐርሰኖች ውጭ እኔ እግዚአብሔር ነኝ ከእኔም ሌላ ማንም የለም ከእኔም በቀር አምላክ የለም ይላል። አምላክ የሚለውን ኦኬ በኤሰንስ እንውሰደውና ባህሪውን ነው የሚያመለክት። በሱ አንድ ነው ብላችሁ ስለምታምኑ ችግር የለውም። ግን እኔ ሲል ማንም የለም ሲል ግን ፐርሰንን ነው የሚያሳየው። ስለዚህ ከእግዚአብሔር በቀር ያሉ ሁለት ፐርሰኖች ከጊዜ በኋላ ነው የመጡት ማለት ነው። ይሄ የመጀመሪያው ጥያቄ ነው። ሁለተኛ ጥያቄ ደግሞ ኖይ ከጊዜ በኋላ መጣው ሳይሆን በእኔነት ውስጥ ይካተታሉ ወይም እኔ ከሚለው ውስጥ ሶስቱም አካላቶች ይካተታሉ ከተባለ ማለትም እኔ እግዚአብሔር ነኝ ሲል አብ ወልድና መንፈስ ቅዱስን ያካተተ ነው ከተባለ ስላሴ በአካል ማለትም በፐርሰን ወይም በእኔነት አንድም ሶስትም ናቸው ማለት ነው። ይሄ ደግሞ ከስላሴ አስተምህሮ ጋር ይጋጫል። ስላሴ በመለኮት አንድ ወይም ደግሞ በምንነት አንድ፣ በማንነት ወይም ደግሞ በአካል ሶስት ተብሎ ነው የሚታመነው። ስለዚህ በአካል አንድም ሶስትም ናቸው ማለት ነው። እንደዛ ካልሆነ ስላሴ በአካል አንድም ሶስትም ነው ማለት ነው። ይሄ ሁለተኛው ጥያቄ ነው። ወደ ሶስተኛው ጥያቄ ሳልፍ ኖይ ሶስቱንም የሚያካትትም አይደለም፣ ከሱ በቀር ሌላ አካል ወይም ሌላ አምላክ ኑሮም አይደለም፣ ሌላ ፐርሰን ኑሮም አይደለም፣ ግን መለኮት ነው እኔ የሚለው ከተባለ መለኮት ራሱን ችሎ ከሶስቱ ፐርሰኖች ውጭ እኔ የሚል ከሆነ ራሱን የቻለ
አንድ አካል ወይም ማንነት አለው ማለት ነው። ስለዚህ መለኮት አንድ ራሱን የቻለ እኔ የሚል ማንነት ካለው ወይም ፐርሰን ከሆነ ስላሴ በፐርሰን 4 ይሆናሉ ማለት ነው። ስለዚህ ስላሴ በፐርሰን 4 ናቸው። ይሄ ሶስተኛው ጥያቄ ነው። አራተኛው ጥያቄ ደግሞ መለኮት ከአብ ከወልድና መንፈስ ቅዱስ ውጭ እኔነት ከሌለው ታዲያ እዚህ አንቀጽ ላይ እኔ እግዚአብሔር ነኝ የሚለው አምላክ ወይም አንዱ ፐርሰን ዋሽቷል ማለት ነው? ይሄ አራተኛ ጥያቄ ነው። ወደ አምስተኛው ጥያቄ ሳልፍ ኦኬ አምላክ አልዋሸም ከተባለ እኔ እግዚአብሔር ነኝ ከእኔም በቀር ማንም የለም ወይም ሌላ ማንም የለም ብሎ ሲገልጽ ጸሐፊው ዋሽቶናል ማለት ነው ወይስ ይህንን አንቀጽ የጻፈው ኢሳይያስ በስላሴ አያምንም? እነዚህን 5 ጥያቄዎች እንደምትመልሱልኝ ተስፋ አደርጋለሁ። በሌላ ቪዲዮዎች እንገናኛለን። ሻሎም